ሰላም የተወደዳችሁ የአባቴ ብሩካን የጌታ ጸጋና ሰላም በያላችሁበት ይድረስ። ይህ ሰላምታ ከጌታ ከኢየሱስ ክርስቶስ የተቀበልነው ሰላማችሁን አድርሱ፣ ሰላማችሁን የተቀበለ ሰላም ይሆንለታል ስለሚል ማለት ነው እግዚአብሔር ቃልና እኛ የሰላም አምባሳደሮችም ስለሆነ በቀጥታ አንድ ነገር ዛሬ መናገር ፈልጋለሁ። በክርስትና ህይወታችን እውነተኛ ለውጥ ማምጣት ከፈለግንና በአገልግሎታችን ተጽዕኖ ፈጣሪ መሆን ከፈለግን መማር እንዳለ ሆኖ እንደገና ደግሞ ዕውቀት ማካበትም አስፈላጊ ሆኖ ሳለ ነገር ግን መንፈስ ዓለም ላይ በመክበድ መንቀሳቀስ እንድትችሉ የሚያደርጋችሁ አንድ ነገር ነው። እርሱም ጌታ መንፈስ ቅዱስ። ስለዚህ ወንጌል ለመመስከር መንፈሳዊ ፍሬ ለማፍራት እና በመንኖርበት የክርስትና ኑሯችን ውጤታማ ለመሆን እግዚአብሔር የሚከብርበትንና እግዚአብሔር ደስ የሚሰኝበትን እያደረግን መኖር ካስፈለገን የግዴታ መንፈስ ቅዱስን በህይወታችን ውስጥ ዕውቅና መስጠት አለብን፣ ማስቀደም አለብን። የእግዚአብሔር ቃል እየተሰበከ ድካም የሚሰማችሁ ከሆነ ወደ ቤተ ክርስቲያን ለመሄድ ስታስቡ ውስጣችሁ ልክ ዳገትን እንደመውጣት ወይም ተራራ እንደመግፋት ከሆነባችሁና መሰላቸት ወደ ውስጣችሁ ከመጣ በእርግጠኝነት መንፈስ ዓለማችሁን ያገኘ ዴቪል አለ ማለት ነው። ስለዚህ መንፈስ ቅዱስ በወረደ ጊዜ ኃይልን ትቀበላላችኋል። ያ መንፈስ ደግሞ ሲመጣ ምስክርነት ያለው ህይወት እንዲኖራችሁ ያደርጋል ነውና የሚለው እግዚአብሔር ቃል። በህይወታችሁ ትክክለኛውን የክርስትናን ሽታ መዓዛ ማሽተት ከፈለጋችሁ መንፈስ ቅዱስን ወደ ህይወታችሁ ጋብዙት። እሱ ልክነትን ያሳያቸዋል፣ ያስተምራቸዋል፣ ይመራቸዋል፣ አቅጣጫን ይሰጣቸዋል። ምን ማድረግ እንዳለባችሁና ምን መስራት እንዳለባችሁ እውነተኛ የሆነውን አቅጣጫ የሚሰጣችሁ ራሱ ጌታ መንፈስ ቅዱስ ስለሆነ ነው። መንፈስ ቅዱስ ሲመጣና መንፈስ ቅዱስ ከመምጣቱ በፊት የመጀመሪያዎቹ የሐዋርያት ወይም የደቀ መዛሙርቱን ህይወት ስትመለከቱ ወጣ ገባ፣ አንዴ መሰጠት፣ አንዴ ያለ መሰጠት፣ አንዴ መውጣት፣ አንዴ መውረድ ያለበት ነውና መንፈስ ቅዱስ ከመጣ በኋላ ግን ግርፋቱን የተቋቋሙበት፣ ረሃቡን የተቋቋሙበት፣ ብዙ መገፋቶችን የተቋቋሙበት መንፈስ ቅዱስ በውስጣቸው ስላለ ነው። ስለዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በወረደ ጊዜ ኃይልን ትቀበላላችሁ ይላል። ያንን ኃይል ለመቀበል ዕለት ዕለት መራብና መጠማት ያስፈልጋል። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩልኝ።